የባህር ዳር ከተማ ለአንጋፋው ድምፃዊ ሰማኸኝ በለው መታሰቢያ የሚሆን መንገድ ሰየመች። ባህር ዳር ሰኔ 13 2018 ዓ.ም የባህር ዳር ከተማ አስተዳደር በኢትዮጵያ የባህል ሙዚቃ ታሪክ ውስጥ ደማቅ አሻራ ጥሎ ላለፈው፣ በቅርቡም በሞት ለተለየን ተወዳጁ አርቲስት ሰማኸኝ በለው መታሰቢያ የሚሆን የጎዳና ስያሜ ማጽደቁን አስታወቀ። ዛሬ በከተማዋ ነዋሪዎቹ በሙያ አጋሮች አማካኝነት ለአርቲስቱ በተዘጋጀው የክብር መታሰቢያ መርሃ ግብር ላይ የከተማዋ ከንቲባ አቶ ጎሹ እንዳላማው በይፋ እንደገለጹት ከባህር ዳር ልማት ባንክ እስከ አዲሱ ስታዲየም የሚዘልቀው ዋና መንገድ ከአሁን በኋላ ሰማኸኝ በለው መንገድ ተብሎ እንዲጠራ ወስኗል። በተሰጥኦና በስራዎቹ ምትክ የለሹን የአርቲስት ስም መታሰቢያ ማድረግ የኪነ ጥበብ ስራውን ከማክበር ባለፈ ለከተማዋ ላበረከተው አስተዋጽኦ እውቅና መስጠት ነው ሲሉ ከንቲባው በዕለቱ ገልጿል። በባህር ዳር ከተማ ተወልዶ ያደገው ሰማኸኝ እድሜ ልኩን ለሙዚቃ ጥበብ ድንቅ ከያኒ ነበር። በተለይም በታዋቂው የጎጃም ግሽ አባይ የኪነት ቡድን ውስጥ በነበረው ንቁ ተሳትፎና በሚያዜማቸው ልብ የሚነኩ የባህል ዜማዎች በመላው የሀገሪቱ ክፍል ሕዝብ ዘንድ ከፍተኛ ተወዳጅነት ማትረፍ ችሏል። የከተማ አስተዳደሩ እንዳስታወቀው ይህ የጎዳና ስያሜ የመጀመሪያው እርምጃ ሲሆን በምትክ የለሽ ጥበቡ ሕዝቡን ሲያገለግል ለኖረው ለዚህ ውድ ከያኒ የሚደረጉ መታሰቢያዎችም የተለያዩ የክብር ውሳኔዎች ወደፊትም ተጠናክረው እንደሚቀጥሉ አስታውቋል። ወደ ቀጣይ መረጃ አለፍኩ። በሙዝ ንግድ የምትተዳደር አንዲት እናት በመንገድ ላይ ያገኘችውን ገንዘብ ወደ ፖሊስ ጣቢያን በመውሰድ አስረከበች። የታማኝነትና የቅንነት ምሳሌ ከዶዮገና ከተማ ድህነት ማለት የገንዘብ ማጣት እንጂ የማንነትና የሞራል መውደቅ አይደለም። ዛሬ ሁላችንም ልንማርባት የሚገባን በቅንነቷ እና በጽናቷ ሁላችንም ያስተማረች ድንቅ እናትን ላስታውቃችሁ። ሰኔ 12 ቀን 2018 ዓ.ም በከምባታ ዞን ዶዮገና በሚባል ከተማ ውስጥ የምትኖር በሙዝ ንግድ የምትተዳደር አንዲት ታጋይ እናት መንገድ ላይ ወድቆ የነበረ ገንዘብ ብር ታገኛለች። ኑሮዋንም ሙዝ በመሸጥ ቀን ከሌት የምትለፋ እናት ብትሆንም የሰውን አልፈልግም በማለቷ ባለቤቱ እየተጨነቀ ይሆናል በማለት ያገኘችውን ገንዘብ ሳታንገራግር ቀጥታ ዶዮገና ከተማ ፖሊስ ጽሕፈት ቤት በመውሰድ በታማኝነት አስመዝግባለች። ይህች እናት በዚህ በፈተና በበዛበት ዘመን እውነተኛ ሀብት የሰው ልጅ ማንነትና ሕሊና መሆኑን በተግባር አሳይታለች። የባሏን እንጂ የሰውን የማትመኝ ለልጆቿም ሆነ ለሀገር ትልቅ ምሳሌ የሆነች ድንቅ ኢትዮጵያዊት ናት። ገንዘቡ የጠፋባቸው ወይም ባለቤቱን የምታውቁ ሰው ትክክለኛና ሕጋዊ መረጃ ይዛችሁ በዶዮገና ከተማ ፖሊስ ጣቢያ በመቅረብ ገንዘባችሁን መረከብ የምትችሉ መሆኑን እንገልጻለን።